يقول الله تعالى في القرآن الكريم وتلك الأيام نداولها بين الناس الله تعالى بتكبر القرآن እንዲህ ይለናል ይችንም ቀናት በሰዎች መካከል እናዘዋውራታለን የፊርዓውንን ልክ የለሽ ትምክህት የተሞላ ንግስና በዘንጋቸው የበታተኑት ሙሳ አለይሂ ሰላም በፊርዓውን በገዛ ቤተ መንግስቱ ውስጥ ያድጋሉ ብሎ ማን ይገምት ነበር በልጅነት በግና ፍየል ያግዱ የነበሩት ሰው ሰለላሁ ዐለይሂ ወሰለም የንቡዋው መደምደሚያ የፍጥረታቱ ፈርጥ ሆነው ይደምቃሉ ማንሳለ እንደ እናት የሚወዷትን ሀገር ቅድስት መካን ጥለው እስኪሰደዱ ድረስ የግፍናዳ የወረደባቸው ሙሃጅሮች መካን በድል ፈትህ አድርገው ይመለሱባታል ብሎስ ማን ጠረጠረ ለ18 ዓመታት ገዳማ እስር ቤት የሟቀቁት ነብዩላህ ዩሱፍ አለይሂ ሰላም ከስር ወጥተው የንግስና ማማ ላይ ያርፋሉ ብሎ ማንስ ይገምት ነበር አሁን ያለህበት ወቅት ቢቀየርብህ እንዳታዝን የሚያደርግ ሁኔታ ላይ ሁን የአላህን ትእዛዝ ፈጻሚ ሁን ከክልክላቱም ተከልከል ተወኩልህም በእርሱ ላይ ይሁን ለአላህ ሱብሓነሁ ወተዓላም ያለህ ጥርጣሬ ጥሩ ይሁን ይህ ያጣህበት ያዘንክበት የተከፋህበትና ባዶነት የተሰማህ ቀን ተዛውሮ የደስታና የስኬት ቀንህ ይመጣልና